መላከ ሰላምነ ሊቀ መላእክት ሚካኤል መላከ ሰላምነ ሊቀ መላእክት ሚካኤል። ሶስተኛው ጥያቄ ያለ ንስሐ መዳን ይቻላል ወይ የሚል ጥያቄ ነው። ያለ ንስሐ መዳን ይቻላል ወይ? ያለ ንስሐ መዳን አይቻልም። የግድ ለመዳን የምንፈጽማቸው ሶስት ምስጢራት አሉ። አንደኛው ምስጢረ ጥምቀት ነው። ሁለተኛው ምስጢረ ንስሐ ነው። ሶስተኛው ደግሞ ምስጢረ ቁርባን ነው። እነዚህ ሶስቱን ነገሮች ያልፈጸመ ሰው አይድንም። መዳን ማለት ነው መንግስተ ሰማያት መግባት፣ ገነት መግባት ማለት ነው። መዳን አሁን ከበሽታ መዳን አይደለም። ይሄ ግን መዳን ተብሎ ሲገለጽ ጌታችን መድኃኒታችን ኢየሱስ ክርስቶስ የፈጸመውን የማዳን ስራ መሳተፍ ማለት ነው። ቤዛነቱን አምኖ መቀበል መሳተፍ። ለመሳተፍ ደግሞ ሶስት ነገሮች ያስፈልጋሉ። አንደኛ ጥምቀት፣ ሁለተኛው ንስሐ፣ ሶስተኛው ደግሞ ቁርባን። ለምሳሌ አንድ ሰው ካልተጠመቀ መዳን አይችልም። ያ ማለት ልጅነት የለውም፣ የእግዚአብሔር ልጅ አይደለም። ስለዚህ መዳን አይችልም። የእግዚአብሔር ልጅ ካልሆነ የትኛውም ሰው ወደ መንግስተ ሰማያት መግባት አይችልም ካልተጠመቀ። ይህንን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ቁርጥ አድርጎ ተናግሯል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ጀምሮ ማለት ነው። ስለዚህ ያለ ጥምቀት መዳን አይቻልም። ሁለተኛ ያለ ንስሐ መዳን አይቻልም። ሰዎች ካመኑ በኋላ ከተጠመቁ በኋላ ኃጢአት ቢሰሩና ቢወድቁ ለዚያ ንስሐ መግባት አለባቸው። ንስሐ የማይገቡ ሰዎች ይጠፋሉ። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል የሉቃስ ወንጌል ምዕራፍ 13 ቁጥር 5 ላይ ንስሐ ካልገባችሁ ትጠፋላችሁ ብሎ አስተምሯል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣም የተሰበከው አስቀድሞ ንስሐ ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ቃል ነው። ስለዚህ መንግስተ ሰማያት ስትቀርብ መንግስተ ሰማያት መቀበል የሚቻለው መውረስ የሚቻለው መግባት የሚቻለው በንስሐ ነው። ስለዚህ ሰው ካመነ ከተጠመቀ በኋላ ኃጢአት ቢሰራ ቢወድቅ ንስሐ መግባት አለበት። ንስሐ ያልገባ ሰው ደግሞ ቅዱስ ሥጋውን ክቡር ደሙን መቀበል አይችልም። ቅዱስ ሥጋውን ክቡር ደሙን ያልተቀበለ ደግሞ የክርስቶስ አካል መሆን አይችልም። ስለዚህ መንግስተ ሰማያት አይገባም። ንስሐ ሳይገባ ደግሞ ሥጋውን ደሙን ቢቀበል ይጠፋል። ምክንያቱም ንስሐ ሳይገቡ ሥጋውን ደሙን መቀበል ስለሚያስቀስፍ ማለት ነው። ስለዚህ ንስሐ ለመዳን የግድ ከሚያስፈልጉ ነገሮች አንዱ ምስጢረ ንስሐ ነው። ሶስት ናቸው አለን። ያው 7 ምስጢራተ ቤተክርስቲያን የሚባሉ አሉ። እነ ምስጢረ ክህነት፣ ምስጢረ ቀንዲል፣ ምስጢረ ተክሊል የመሳሰሉት ነገሮች እነዚህ ሁሉም የሚፈጽማቸው አይደሉም። ማለት ግዴታ አይደሉም፣ የሁሉም ግዴታ አይደሉም። ለምሳሌ ምስጢረ ክህነት የሚፈጽምላቸው ለክህነት የተመረጡ ሰዎች ብቻ ናቸው እንጂ ምእመናን ሁሉ ካህናት አይሆንም። ሁሉም ህዝብ ካህን አይሆንም። ሁሉም ሰው ካህን አይሆንም። ስለዚህ የተመረጡ ብቻ ካህን ይሆናሉ። ስለዚህ ግዴታ ካልሆነው አንዱ ምስጢረ ክህነት ነው ማለት ነው። ምስጢረ ተክሊልም እንደዚሁ በተለያየ ምክንያት የወደቁ ሰዎች ንስሐ ገብተው ሥጋውንና ደሙን ተቀብለው ይጋባሉ። ስለዚህ ምስጢረ ተክሊል አልተፈጸመላቸውምና መንግስተ ሰማያት አይገቡም አይባልም። ስለዚህ ግዴታ የሆኑት ከነዚህ ከ7ቱ ምስጢራተ ቤተክርስቲያን 3ቱ ናቸው። አንደኛው ምስጢረ ጥምቀት ነው። ሁለተኛው ምስጢረ ንስሐ ነው። ሶስተኛው ደግሞ ምስጢረ ቁርባን ነው። ለመዳን የግድ የምንፈጽማቸው ምስጢራት እነዚህ ናቸው። እነዚህን ያልፈጸመ ሰው አይድንም፣ ገነት መንግስተ ሰማያት አይገባም። ስለዚህ ያለ ንስሐ መዳን ይቻላልን ለሚለው ጥያቄ አጭሩ መልስ አይቻልም።